ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀደርን የሚቀድም ነገር ቢኖር ዱዓ ነው ብለዋል። ረሱል ሰለላሁ ዐለይሂ ወሰለም ቀደርን ይለውጣል፣ የተወሰነን ይቀይራል። በዱዓ ሁሉ ነገር አላህ ያመጣል። ኻሊቀል ከውን የተዘጉ በሮችን ይከፍታል፣ የተበላሹ ግንኙነቶችን ያስተካክላል። የሰማይ በርን መክፈት የሚችል ነው። ያ ረብ ያ ረብ ያ ረብ ያ ረብ ያንን ወደ አላህ እናልቅስ። ይሄ ብቻ ነው መፍትሄ። ደካሞች ነን፣ ፈቂሮች ነን። ሁላችን የሰው ልጅ ስንባል ፈቂሮች ነን። እኛ ደግሞ በሁሉም ማንነቶች ደካሞችና ድሆች ነን። ማን አለን ከሱ? ማን ነው ለኛ የሚሆነን ከሱ ውጭ? ወደሱ ማልቀስ ብቻ ነው። እናልቅስ ነው የምለው። አላህ ዱዓቸውን ከሚቀበላቸው ለሚለው ከሚሰማቸው በዱዓቸው አላህ መልካም ነገር ከሚለውጣቸውና ዛሬ ዱዓ ያደረገን አገራችንን ኡመታችንን በመጨረሻም ከወንድማችን ማስተር አብነት ከበደ ጋር ለተሻለና ቀጣይነት ላለው ሕክምና ከሀገር ወጥተናል። በዚህ ሂደት ውስጥ በሁሉም የድጋፍ አይነት ከጎናችን ለነበራችሁ በሙሉ ምስጋናችን ከልብ ነው። ሕክምናው የተሳካ ሆኖ በሰላም እንድንመለስ አሁንም ጸሎታችሁ እንዳይለየን አደራ እንላለን። እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። ወዳጄ እልፍ ስታገለግለን ኖረህ የአንድ ሳምንት ወሬ አድርገን ሳንዘነጋ አንቀርም። ወረተኛም አይደለን ሰው ባሰመረልን የምንጓዝ ሰሞነኞች። የኛ ሳያልቅም ይቅር። ደህና ነህ ወይ አንተ? የሐኪሙ እጅ እንዴት ነው? ያ ቀጭን መርፌ በተወጋ ቁጥር ፈውስ አለው ወይ? የምትውጠው መድኃኒትስ መድኃኒት ብቻ ወይም ፈውስም ሆነልህ? አንድ ነገር ትዝ ሲለኝ ተከዝው። ጤናህ ባይጎድል ስንት ሰው ይስቅ ነበር፣ ስንት ራብተኛ ይመገብ ነበር፣ ስንት ርቃን ይለብስ ነበር፣ ስንት ጎጆ ይቀለስ ነበር። እኔም አንድ ወቅት ሁሉም ይጸልይልህ እንደነበር ትዝ ይለኛል። ተሰማ ወይ ጸሎቱ? ወረደ ወይ ምህረቱ? የፊት ፈገግታ ሳይሆን የውስጥህ ፈገግታ እንዴት ነው ጤንነቱ? አንተ እግዚአብሔር መልእክተኛ ለጤናህ መልእክተኛ ተላከልህ ወይ? እኛን አፍቀህናል፣ አንተስ አልናፈቅንህም? በመጨረሻም አንድ ልልህ የምፈልገው ጥብቅ ምኞት አለኝ። ተሽሎ ስትመለስ አደራህን መጀመሪያ አንተ ልበስ። የጠበቀው ህመምህ ከሰውነትህ ሲላላ አደራህን መጀመሪያ አንተ ብላ። ምክንያቱም ሁሌ እንደምልህ በመኖርህ የሚኖሩ አሉና። ራስህን ጠብቅ፣ ራስህን አትርሳ። በሙሉ ጤና ከቤተሰቦችህና ከወዳጆችህ እንድትገናኝ ጸሎቴ ነው። እንደምወድህ አንተው ታውቃለህ። የኢትዮጵያ ዋልታ ተሻለ ወንድሜ፣ ሁሌም የማረሳ ስራመድም ቆሜ ህመሙን ደብቆ ሰውን የሚያሳክም ከራስ በላይ ለህዝብ እያለ የሚኖረው የምስኪኖች አባት የተራበን አጉራሽ የታረዘን አልባሽ ቃላትም አይገልጽህ ብቻ በጠቅላላ ለቸገረው ደራሽ ከሳ መነመነ በልብሱ ታወቀ የምስኪኖች አባት የደቡብ ወጣት ያ ማስተር አብነት። ስልክም ደወልኩልህ አላነሳህልኝ፣ በቲክቶክ አልጠይቅ ማንም የማያቀኝ ከሳውዲ በረሃ አቡ ሪሃና ነኝ።